ሰላም የኔ ተወዳጆች እንዴት ናችሁ? አለው እኔ ጋር ሁሉ ሰላም። እኔ ጠፍቻለሁኝ። እንግዲህ ዛሬ በአዲስ ቪዲዮ ተከስቻለሁኝ። ጠፍቻለሁ አውቃለሁ። በጣም ረጅም ጊዜ ነው የነበርኩበትን ቦታ ታውቃላችሁና እስኪ እንግዲህ የሆነ ስልክ ደውልና ከዛ ያ ሰው ይመጣል አይመጣም የሚለውን ነገር ከዛ የሆነ ሰው ፍራንክ እናደርጋለን። አይዲያው ምንድነው አልነግራችሁም። አብራችሁን ቆዩ። መልካም ቆይታ። ሄሎ እንዴት ነሽ? አለ ሰላም ነው አለ። ምንድነው እንደዚህ መጥፋት? አንቺ ምንድነው? ምን ተባብለን ነበረ? ጠፋሽ? ሰው አትፈልጊም? ኧረ እባክሽ ጠፋሽ እንጂ ጠፍተሻል። እኔ የምልሽ ቢዚ ሆንሽ እንዴ? ቢዚ ሆኜ ነው። እኔ የምልሽ የሆነ ቦታ ፈልጌሽ ነበር። አዎ በጣም ነው የምፈልግሽና እንዴ ነይ ስትመጪ ሁሉንም ነገር ታይዋለሽ። ሁሉንም ነገር እነግርሻለሁ ስትመጪ። በስልክ አይነገርም። በአካል አግኝቼሽ ምናምን እዚህ እየተጫወትን ትልቅ መናፈሻ ነውና ያለሁት እዛ መናፈሻ ውስጥ መጥተሽ እንዲህ እየተሽከረከርሽ ምናምን ምናግሽ እንደዛ ነገር። ካሜራማን አይደለሁም እንግዲህ ያው ካሜራማን እየመጣ ነው። ትነሻለሽ እና ያ የባለፈው ትልቁ መናፈሻ እዛ ፈጠን አድርጊሽ። ኦኬ ተለወይ። ዛሬ ምንድነው ያሰብኩት? በጣም ተናድጄባታለሁኝና ዛሬ ልበቀላት ነው። እስካሁን ድረስ ያው ታውቃላችሁ እንትን ብዬ አላቅም፣ አግኝቻትም አላቅም። ዛሬ ሰርፕራይዝ ነው፣ ፍራንክ ነው ማረጋት። እንግዲህ እስኪ በኃይለኛው አብራችሁን ቆዩ። ምን እንደምትል አብረን የምናየው ይሆናል እና አብራችሁን ቆዩ። ምን ልላችሁ ፈልጌ ነው፣ ባለቤቴ ዘግታኛለች። እንግዲህ ለምንድነው ደውለሽ እንደዚህ ባለቤቴ ጋር ያጣላሽኝ ልላት ነው። እስኪ እንግዲህ የምትለውን አብረን የምናየው ይሆናል። እንደውም እየመጣች ነው። አሁን ደርሳለች ግቢ። የምናየው ይሆናል። አደርሽ እኮ ሰላም ነው? ሰላም ነው። ያው ካሜራ እንግዲህ ያው ቪዲዮ ልንሰራ አይደል? ቪዲዮ እንድንሰራ ነው የጠራሁሽና ያው ቪዲዮ ያው ችግር የለውም እየነገርኩሽ አብረን እንሰራለንና እና ደህና ነሽ? በተረፈ ጤና ሰላም ባያቸው ቤተሰቦቻችን። ለማንኛውም እሺ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለ መስገን ያው አዲስ እንግዳ ዘንባችሁ ከች ብለናል። እንግዲህ ያው ለማታውቁኝ አዲስ እንግዳ ነኝ ለዚህ ቤተሰብ። እሺ ስሜ ቃል ኪዳን ነው። ያው አዲስ ፋሚሊ ነኝ ለዚህ ቤተሰብ። እንግዲህ ተዋወቁኝ። ካሁን በኋላ ብዙ ስራዎች እንሰራለን ብዬ አስባለሁ። እሺ ወደ ስራችን እና እኔ የምለው ደህና ነሽ ግን? እንዴት ነሽ? ጤና? እኔ የምለው ቀጥታ ወደ ነጥቡ እንግባና ቪዲዮውን እንስራ። ሰዓትም እየሄደ ነው። ሰዓት ሳይሆን እኔ የምለው እናንተ ለምንድን ነው ከባለቤቴ ጋር ለምንድን ነው የምታጣሉኝ? እዛ ሌላ ሚስት ይዟል ብላችሁ ለምንድን ነው የምታቃጥሉት? እየመጣሽ ተኝ እየቆምሽ ማለት ምንድን ነው? ሄዶ ምን አይነት ፕራንክ ነው ወይስ ነገሩ ምንድን ነው? የምን ፕራንክ ነው? እኔ እያናገርኩሽ እኮ ነው። የምን ፕራንክ ነው? የምሬን ነው እንዴ? እኔ ሰሞኑን እያወራችኝ ደውለሽ ነበር እሷ ጋር ነው አይደል? እሷ ታወራላችሁ፣ ትደዋወላላችሁ፣ ታወራላችሁ እና ደውለሽ ሀብታም እንደዚህ ብለሽ ነግረሻታል። እኔ አዎ እኔ ምን ተኛለሽ? እኔ እየቀለድኩ አይደለም። ለምንድን ነው የምቀልደው?
እንዴ እየቀለደ ነው። አንተ ተናገር ወይ። እኔ እየቀለድኩ አይደለም። ምክንያቱም እያመንኩ አይደለም። እኔ እየቀለድኩ አይደለም። ለምን ደሞ ቀልደው? ቀልድ ሌላ ጉዳይ። እንደዚህ አይነት ቦታ አይቀለድም። እንደዚህ አይነት ጉዳይ ላይ እኔም አልቀለድኩም። ህይወት ነው። እንደዚህ ቃቃ ጨዋታ መጫወቻ አይደለም እኮ። ቆይ እስቲ አንተ ወይ ተናገር። እየቀለደ ካልሆነ ወይ አንተ ነገር ምን ማለት ነው? እሱን እኔ እያዋራሁሽ ያለሁት አንቺ እንዴ ምን እንደምትቀልጂው እንዴ? እና ታዲያ ደውለሽ ነበር፣ እያወራሽ ነበር፣ እያወራሽ ነበር አይደል? እያወራችሁ ነው። እያወራንም ነው። አዎ እያወራችሁ ነው አይደል? ወሬ ነው። አላወራንም እኮ እያወራችሁ ነው። ግን አንቺ ብለሻታል አይደለም? በመጀመሪያ እስቲ አንተ ቪዲዮውን አጥፋው። ምን ማለት ነው? እኔ እያናገርኩሽ አይደል እንዴ? አንተ ሪከርድ ነው አቁም። አንተ ደግሞ ቪዲዮውን አጥፋው። ወይ መድኃኒዓለም እንደዚህ ቀላቁም። አንቺ ራስሽ ቀላቁም እንጂ ለምንድን ነው ምን ፈልጋችሁ ነው? እኔ ትዳሬ እሺ ደውልላት። ለምንድን ነው ደውልላት? ለምንድን ነው ደውልላት? እኔ እያወራችኝ አይደለም። ዛሬ ስንተኛ ቀኗ ነው? እያወራችኝ አይደለም። እያወራችኝ አይደለም። ሲጀመር እህትህን ቤተሰቦችን ጠይቅና ከዛ በኋላ እናወራለን አለች። ሲጀመር እኔ ምን አረጋችሁ ነው? ምንድን ነው የበደልኩሽ ነገር? ምን አደረኩሽ? እሺ አሁን አንተ ቪዲዮውን አጥፋው። ቪዲዮ ጋር ምን አለሽ? እኔ እያወራሁሽ ያለሁሽ ነገር ቀርጸ ላክልኝ ብላኛለች። ምንድን ነው የሚቀረጽላት? እንደውልላት። ለምደም ደውይ እስኪ። አሁን ካነሳችልሽ አታነሳም። ሲጀመር ቆየሽ ማንሳት እንትን ካለች አታነሳም፣ ስልክ አታነሳም። እንደዚህ አይነት ቀልድ ማን ነው ይላችሁ? አቀልዱ። እኔ እየቀለድኩ አይደለም። ይኸውልሽ ቀልድ ሌላ ጉዳይ፣ ቀልድ ሌላ ጉዳይ። እኔም እየቀለድኩ አይደለም። ምክንያቱም ይሄ እንደዚህ አይነት ወሬ አላወራንም። ጀስት ስለ ራሴ ጉዳይ አውርተናል። ሀብታም ደግሞ ሪከርድ ነው አቁማው። ይኸውልሽ ምሰሚን ከሆነ ለምን ስልክ አውርታችኋል? እየተደዋወላችሁ ታወራላችሁ አይደል? ሁሌም ትደዋወላላችሁ አይደል? እንደዋወላለን ስታስብ። አዎ ግን አንቺ ደግሞ እሱን እኔ ምን ማለት ነው? እያስገረማችሁኝ ነው። ምንም እያስደነቃችሁ እንዴ? ይሄ ምንድነው የሚያስደንቀው? ቆይ አንቺ እኔ ጋር ምን የቆየ ነገር አለ? የቆየ ቂም አለ? ምንድነው? ወይስ ያደረኩት ነገር አለ? ያየሽው ነገር አለ? ምን አድርጌ ነው? ምንድነው ያጠፋሁት ነገር? አንተ ቪዲዮውን አጥፋው። አንቺ ከቪዲዮ ጋር ይኸውልሽ፣ ለምን እንደሆነ ታውቂያለሽ? ቪዲዮ አቁሙና በስነ ስርዓት ይኸውልሽ፣ አናግሪ። ዝም ብለሽ አትጩይ። ዝም ብለሽ ልንገርሽ፣ እኔ እየነገርኩሽ ያለሁት ቪዲዮ ስታወራት ቀርጸህ ላክልኝ ብላለች። እኔ ቪዲዮውን ልለቀውም አይደለም ሲጀመር፣ ቪዲዮውን አልለቀው፣ ግን ቀርጸህ ላክልኝ። እውነቷን ነው ውሸት ነው የሚለውን ነገር ያኔ ማወቅ ነው የምፈልገው። እኔ ግን ብላኛለች አለች። ቀረጽ ከሆነ ደግሞ ማለት ነው ይደወልላትና ጀስት በቪዲዮ ነው። አታነሳም እኮ ነው እያልኩሽ ያለው። እኔ አንስታልኝ አታውቅም። ለምን አሰሚኝ? አንስታልኝ አታውቅም። እኔ እኮ እየደወልኩ ነው። ሰሞኑን እኮ እያወራኋት አይደለም። ሌላ ባል ይዟል፣ ሌላ ሚስት ይዟል፣ ሌላ ጓደኛ ይዟል። በማርያም አልኳት እንዴ! ምንድነው በማርያም? እኔ እየቀለድኩ አይደለም። እኔም እየቀለድኩ አይደለም። ለቀልድ ጊዜ የለኝም ሲጀመር። የምር መጀመሪያ የሆነ ተቀላሽ ቀልዳችሁ ምናምን ጀስት መስሎኝ ነበረ። አሁን ግን የምር እየተናደድኩ ነው። እኔ ከኔ በላይ አንቺ ተናደሽ ነው። እኔ በጣም ተናድጃለሁ ማለት እኮ እኔ የወንድሜን ትዳር እያፈረሱ አይነት ነገር ይመስለኛል እያላችሁ ያላችሁ። መቼ ነው እንደዚህ ያልኳት? መቼ ደውልላት ማለት ደውልላት ደውላችሁ እያወራችሁ ነው። ግን ትደዋወላላችሁ፣ ታወራላችሁ። ምንና ታዲያ ምን መቼ አለው? እያወራችሁ ከሆነ ለማውራት ምን አረኩ? ምን በደልኩሽ? ያረኩ ነገር አለ? ሀብታም የምር እያናደድከኝ ነው። ጌታን እያናደድከኝ ነው። ስለዚህ አታናደድ። ምክንያቱም የምር እያናደድከኝ ነው። ባላልኩት ነገር ነው ብለሻል እያልከኝ ነው። ለምንድን ነው የማናደድሽ? እኔ የምር እኮ ነው እያናገርኩሽ ያለው። የምር ነው። አይ እንግዲህ ስነ ስርዓት ይኖርሽ እንዳልተፈተፍሽ። ጭራሽ እኔ ልትመችኝ ነው እንዴ? እቺን ትወዳለች። ነይ ምችኛ። የቀረሽ እሱ ነው። አይ ነው መምታት ምናምን አይደለም። ምን እመታለሁ? ለምን አልሄድም? ዝም ብዬ እኮ መሄድ እችላለሁ። ለዚህ ነው የጠራኸኝ? ቪዲዮ ምናምን አንተ ቪዲዮውን አጥፋው። ይሄ ደግሞ አትጩይበት። እሱ ላይ እኔ ጋር አታወሪም እንዴ? እኮ ካሜራውን አጥፋው። አንተ ደግሞ ሪከርዱን ስቀርበው ከማውራት ካለባችሁ እናውራ። ከዛ በተረፈ ግን እሄዳለሁ። ይኸውልሽ ሄለን፣ በሰከነ መንገድ ሳናግርሽ ከመጠፍጠፌ በፊት ሳልጠፈጥፍሽ እውነቱን እንድትነግሪኝ ነው የምፈልገው። የምርህን ነው ግን ሀብታም እያወራህልህ? አዎ የምሬን ነው። ምክንያቱም በአንድ በኩል እየተናደድኩ ነው፣ በአንድ በኩል ደግሞ እያመንኩ አይደለም።
ምን ማለት ነው? እያመንኩ አይደለም እየተናደድኩ ነው። አሁን ደግሞ በጣም እያናደድከኝ ነው። ግን በጣም እየተናደድኩ ነው። አታናደኝ። ቃቃ ምጫወት ይመስልሻል? እንደዚህ አይነት ነገር ላይ ደግሞ አይቀለድም። ተቀልዶም አይታወቅም፣ አይቀለድም። ኖር እየቀለድኩ ያለሁት በማርያም ከዚህ በላይ ቀልዳለን። በእንቅልፍ ልብ ነው እንዴ ተነስተህ የመጣው? ስቃጅ ነድ እኔ በእንቅልፍ ልብ አይደለም ሲጀመር። አሁን እኮ ስንት ሰዓት ነው እንዴ? 10 ሰዓት 9 ሰዓት ከምናምን ላይ ቀልዳለን እንዴ? ወይስ በእንቅልፍ ልብ አለን? አሁን አንተም አለ ነው ቀልዳችሁን ከሆነ ንገሪው። ከዛ በተረፈ ግን በጣም እየተናደድኩ ነው። ምን ማለት ነው? በጣም እየተናደድኩ እና ደግሞ ስራ አለኝ ልሄድ ነው። የምር ሂጂ ታዲያ። አሁን እኔ እኮ ጥያቄ ነው እየጠየኩሽ። የጠየኩሽን ጥያቄ መልሽልኝ። ስለዚህ እኔ ምንም አላልኳትም። አለችኝ ካለች ደግሞ ፌስ ቱ ፌስ ደውልና አገናኝ። ከዛ በተረፈ ጨረስክ? ይሄን ነበር ልጠይቀኝ? አዎ እኔ ለይን ነው ልጠይቅሽ የጠራሁት። የምርህን ነው? አዎ የምርህን ነው። አንተም የምርህን ነው አልክ። በጣም የምታሳዝኑት ማርያምን። እኔ ነኝ እንጂ የማሳዝነው አንቺ የበተንሽ በጣም አይደለ? እኔ ትዳሬ ኦኬ። ለማንኛውም ደውልላትና አውራት ይዘው ነይ በቃ ፍራንክ ነው። ነይ አንቺ ቃል ነይ ተመለሽ። አይ እንግዲህ ስነ ስርዓት ይኑርሻ። አመዳ እንደዚህ አይነት ፍራንክ ሲጀመር ይሄ ነው እንጂ ደግሞ የሆነ ድንጋይ ራስ አይደለም እንዴ? ምን ማለት ነው? እና ውድ ቤተሰቦች እንግዲህ ያው እነዚህ አበዛጭተናታል ዛሬ። መዋያ የለንም ነበር መዋያ የለንም ነበር እንደዚህ ተዝናንተን እና በጣም ደስ ይላልኝ ቤተሰቦች። እና እንዴ ሰላም በያቸው። ቅድም እኮ የሆነ ተቆጥተሽ ነው የሚመስለው ሰላም ያልሻቸው አባባልሽ ራሱ። እሺ ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? የምር ግን ማለት ተናድጃለሁ እና በእኔ ነው መሰለኝ የሚፍታቱት። የምር በእኔ ነው ሁለቱ የሚፍታቱት። ውሏቸው ደብሯቸው ነበር መሰለኝ ተፍታተውብኛል። ብድሬን መልሳለሁ። ጠብቁት ያላችሁ ሁላችሁም ማለት ነው። እና ለዚህ ቤተሰብ የመጀመሪያ ነው የምታዩን። ካሁን በኋላ ብዙ ስራ እንሰራለን። ብድሬን ለዚህ ግን መልሳለሁ። የምሬ ነው ፋሚሊ። እና ውድ ቤተሰቦቼ ሰብስክራይብ ያደረጋችሁ አበረታቱኝ። ጠፍቻለሁኝ እንግዲህ ያው ካፍታ ከስንት ጊዜ በኋላ ተመልሻለሁኝ። ከዚህ በኋላ አልጠፋም ከችላለሁኝ እና ከዚህ በኋላ አልጠፋም። ውድ ቤተሰቦች ሰብስክራይብ፣ ሼር፣ ዲቲ ያደረጋችሁ አበረታቱኝ። አቁም ያለው ቆይቻለሁ ውድ ቤተሰቦቼ እና ከዚህ በኋላ አልጠፋም ብዬ አስባለሁኝ። መልካም ጊዜ፣ መልካም ምሽት።